ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ጫጫጭርና ሰበር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። በርከት ያሉ ሰበር መረጃዎች በየሰዓታት ልዩነት ዩቲዩብ ላይ እንዲደርሳችሁ ሰብስክራይብ ማድረጋችሁና የደውል ምልክቱን መጫን እንዳትረሱ። ወደ ዛሬው አበይት መረጃዎች ስናልፍ የተባበሩት አረብ ኤሚሬት ከዓለም አቀፍ የነዳጅ ላኪዎች ህብረት ወይም ኦፔክ በይፋ ወጥታለች። የኢራንና የአሜሪካ ጦርነት ያመጣው መዘዝ ዓለምን እያናወጠ ነው። የአረብ ሀገራት በሳውዲ አረቢያ ጅዳ አስቸኳይ ዝግ ስብሰባ ጠሩ። ከአሜሪካ ጫና ነፃ ስለሚወጥበት አዲስ መንገድም እየመከሩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጀርመኑ መሪ ላይ በቁጣ ተናግረዋል። ጀርመን እዚህ ግባ የማትባል ደካማ ሀገር ናት ሲሉ አጣጥለዋል። የእስራኤሉ የስለላ ድርጅት ሞሳድ በኢራንና ሂዝቦላ ላይ ታሪክ ቀያሪ መረጃዎችን አግኝቻለሁ ብሏል። እነዚህና ሌሎች ዝርዝር መረጃዎችን ይዘን መተናል። ቀጥታ ወደ መረጃዎቹ እንለፍ። በቅድሚያ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እያስከተለ ወዳለው ዓለም አቀፋዊ ኢኮኖሚ ቀውስ እንለፍ። የተባበሩት አረብ ኤሚሬት በዚህ ጦርነት ምክንያት በተፈጠረው ታሪካዊ ኃይል አቅርቦት ቀውስ ብሔራዊ ጥቅሜን ማስቀደም አለብኝ በማለት ከኦፔክ እና ከኦፔክ ፕላስ ስብስብ መውጣቷን በይፋ አስታውቃለች። የሀገሪቱ መንግስታዊ የዜና ወኪል እንዳብራራው ኤሚሬት ከ1967 ጀምሮ ለ6 አስርት ዓመታት የነበራት ተሳትፎ አጠናቃለች። የሀገሪቱ የኤነርጂ ሚኒስቴር ሱሃይል አልማዝሩኢ ለሮይተርስ እንደተናገሩት ከማንኛውም ዓለም አቀፍ ጫና ውጪ ውሳኔያችንን በራሳችን ለመውሰድ ተገደናል ብለዋል። ይህ ውሳኔ ኤሚሬት በቀን 3.4 ሚሊዮን በርሜል የነበረውን የምርት አቅሟን በ2027 ወደ 5 ሚሊዮን በርሜል ለማሳደግ ያስችላታል። ይህ በእንዲህ እንዳለ የብሬንት ድፍድፍ ነዳጅ ዋጋ ማሻቀቡን ቀጥሎ አንድ በርሜል 111 የአሜሪካን ዶላር ደርሷል። ወደ ጂኦፖለቲካዊ ፍጥጫ ስንመጣ ደግሞ የባህረ ሰላጤው ሀገራት መሪዎች በሳውዲ አረቢያ ጅዳ ከተማ አስቸኳይ ስብሰባ ጠርተዋል። በሳውዲው አልጋ ወራሽ መሐመድ ቢን ሳልማን መሪነት በተካሄደው በዚህ ስብሰባ የኳታር፣ ባህሬን፣ ኩዌትና የተባበሩት አረብ ኤሚሬት መሪዎች ተሳትፈዋል። ዋና አጀንዳቸው ኢራን የሆርሙዝ ባህረ ሰላጤ የንግድ መስመርን መዝጋቷን ማውገዝ እና የጋራ ባላስቲክ ሚሳይል ቅድመ ማስጠንቀቂያ ስርዓትን መዘርጋት ነው። ነገር ግን ተንታኞች እንደሚሉት የአረብ ሀገራቱ አሜሪካ የእስራኤልን ፍላጎት ብቻ በማስቀደም ቀጠናውን አደጋ ላይ የጣለችው በመሆኑ ከአሜሪካ ጋር ያላቸውን ግንኙነት ዳግም እየገመገሙት ይገኛሉ። በሌላ በኩል ጦርነቱ የምዕራባውያኑም አንድነት እየፈተነ ነው። የጀርመኑ መሪ ፍሬድሪክ ሜርዝ አሜሪካ ከዚህ ጦርነት የምትወጣበት ግልጽ ስትራቴጂ የላትም፣ ኢራን አሜሪካን በአደባባይ አዋርዳታለች ማለታቸው የአሜሪካውን ፕሬዚዳንት ዶናልድ ትራምፕን በእጅጉ አስቆጥቷል። ትራምፕ ፈጣን ምላሽ ሰጥተዋል። የጀርመን መሪ ስለምን እያወራ እንደሆነ የሚያውቅ አይመስልም። ጀርመን በኢኮኖሚም ሆነ በሌላ ዘርፍ ደካማ አፈጻጸም የምታሳይ እዚህ ግባ የማትባል ሀገር ናት ሲሉ በትሩዝ ሶሻል ገጻቸው ላይ ተጽፈዋል። ይህ በዚህ እንዳለ ኔቶ በትራምፕ ንቀትና የወረቀት ላይ ነብር ናችሁ በሚለው ዘለፋ ምክንያት ዓመታዊ ስብሰባውን ሊያቋርጥ እንደሚችል ሮይተርስ ዘግቧል። የሰላም ድርድሩስ ምን ደረጃ ላይ ነው? ፕሬዚዳንት ትራምፕ ኢራን በውድቀት አፋፍ ላይ ሆና እየለመነች ነው ቢሉም ኢራን ግን የተለመደ የፕሬዚዳንቱ ቅጥፈት ነው፣ እኛ ሰላም እንጂ ልመና አላቀረብንም ስትል አስተባብላለች። የኢራን የውጭ ጉዳይ ሚኒስትር ከሩሲያ ጉብኝታቸው ተመልሰው ከአዲሱ ጠቅላይ መሪ ሞጃትባ ካሜኒ ጋር በመምከር አዲስ የተሻሻለ የሰላም ሰነድ እንዲያቀርቡ ይጠበቃል። ይሁን እንጂ የኢራን ጦር ጀነራል ሬዛ ታላኢ ኒክ ዩናይትድ ስቴትስን አስጠንቅቀዋል። አሜሪካ ከእንግዲህ በነፃ ሀገራት ላይ ፍላጎቷን በጉልበት መጫን አትችልም፣ ዓለም ወደ ባለ ብዙ ዋልታ ወይም መልቲፖላር የኃይል ሚዛን እያደገ መሆኑን ለሌሎች ሀገራት አሳይተናል በማለት ተናግረዋል። በመጨረሻም ወደ መካከለኛው ምስራቅ ስናቀና የእስራኤሉ የስለላ ተቋም ሞሳድ በኢራንና ሂዝቦላ ላይ ታሪክ ቀያሪ መረጃዎችን ማግኘቱን አስታውቋል። የሞሳድ ዳይሬክተር ዴቪድ ባርኔኢ እንዳሉት ከጠላቶቻችን ጥልቅ የውስጥ መስመሮች ማህደር ውስጥ ገብተን ወሳኝና ስትራቴጂካዊ መረጃዎችን መንጭፈን አውጥተናል ብለዋል። ምንም እንኳን በሊባኖስ ግንባር የተኩስ አቁም ስምምነት መድረሱ ቢነገርም ሂዝቦላና እስራኤል የከባድ መሳሪያ ተኩስ ልውውጣቸው ለደቂቃም አላቆሙም። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የሂዝቦላ ሮኬቶች አሁንም ስጋት በመሆናቸው እስራኤል ጥቃቷን አጠናክራ እንደምትቀጥል አስጠንቅቀዋል። ለዛሬ ያዘጋጀሁላችሁ መረጃዎች እነዚህ ይመስሉ ነበር። የተባበሩት አረብ ኤሚሬት ከኦፔክ መውጣት ምን ሊያስከትል ይችላል? አሜሪካስ በቀጠናው ያላትን የበላይነት እያጣች ሲሆን? ሀሳብና አስተያየታችሁን ከታች ኮመንት ላይ አስቀምጡልኝ። ቪዲዮ ላይክ ማድረግ እንዳትረሱ። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ አዳዲስና ትኩስ መረጃዎችን ይዤ እስክመለስ ቸር ሰንብቱ።